አንዱ ወደ እናቱ ሌላኛው ደግሞ ወደ ሚስቱና ልጆቹ ቤት የሚወስድ መንታ መንገድ። ለቅጽበት ቆም አለ። በሐዘን የተደፈነ አእምሮ የትኛውን መንገድ መቅደም እንዳለበት መወሰን ተሳነው። በዚያች ውሳኔ ቅጽበት ከሰማይ የመጣ አንድ ድምፅ በሹክሹክታ ሙሴ በመጀመሪያ ወደ እናትህ ሂድ ሲል መራው። ወደ እናቱ ቤት ደርሶ በሩን ሲያንኳኳ በሩን የከፈተችው እናቱ ፊቱ ላይ ያየችው ነገር ልቧን ሰንጥቆት ገባ። የፊቱ ብርሃን ጠፍቷል፣ እንደ ደመና ጠቁሯል። በድንጋጤ ልጄ ልጄ ምን ሆነሃል? እረኞች አስከፊ ነገር ነገሩህ እንዴ? ማን አስደንግጦህ መጣህ? ስትል በጭንቀት ጠየቀችው። ሙሴም በደከመ ድምፅ የእውነታውን ቀዝቃዛ ቃል ተናገረ። እናቴ ሆይ ያለ እግዚአብሔር ማን ይጠራኛል? ያለ ሞትስ ማን ያስፈራኛል? ቃላቶቹ እንደ መብረቅ ነበሩ። እናቱ በድንጋጤ ተናወጠች። እንዴት አለች። ከእግዚአብሔር ጋር 570 ጊዜ ቃል በቃል ፊት ለፊት የተነጋገረ የእግዚአብሔር ወዳጅ ይሞታልን? ሙሴ ዓይኖቹ በእንባ ተሞልተው አዎን እናቴ፣ ሥጋ የለበሰ ፍጥረት ሁሉ የሞትን ጽዋ ከመቅመስ አያመልጥም አላት። የስንብት ጸሎት እንድታደርግለት ጠየቃት። እርሷም የዚህን ዓለም ከንቱነት እያሰበች ልጇን በሞት ልትነጠቅ መሆኑን ስታውቅ መሪር ለቅሶን አለቀሰች። ከዚያም ልቡ ጠፍቶ እግሮቹ በሐዘን ከብደው ወደ ሚስቱ ቤት አመራ። እርሷም ልክ እንዳየችው የፊቱን ጥቁረትና የልቡን ስብራት ተመለከተች። ሙሴ ምን ሆንክብኝ? ንብረት ጠፋብህ እንዴ? ማን አስፈራራህ? አለችው። እርሱም ያንኑ አሳዛኝ ምላሽ ደገመ። የመጨረሻውና ከባዱ የስንብት ክፍል ቀርቷል። ልጆቼ ወዴት አሉ? ሲል ጠየቀ። ሚስቱም በእንባ እየታጠበች ከጣፋጭ እንቅልፋቸው ቀሰቀሰቻቸው። በሹክሹክታ ኑ አባታችሁ ጋር ሂዱ፣ ከእንግዲህ ወዲህ ዳግም ላታዩት ትችላላችሁና ተሰናበቱት አለቻቸው። ንጹሐኑ ሕፃናት ወደ አባታቸው ቀረቡ። የፊቱን ሁኔታ ባዩ ጊዜ ገና በለጋ ዕድሜያቸው የሐዘንን ጥልቀት ተረዱ። በፊቱ ተደፍተው ትንፋሻቸው እየተቆራረጠ በመሪር ለቅሶ አነቡ። ትንሹ ልጅ ለታላቁ ወንድሙ የሁላቸውንም ስሜት በሚገልጽ ልብ ሰባሪ ቃል እንዲህ አለ። ወንድሜ ከአባታችን ጋር ተለያየን በቃ። ካሁን በኋላ እኮ ያፈቀረን ይተወናል፣ ያከበረን ያዋርደናል፣ የወደደን ይጠላናል፣ የጠላን ያሳድደናል አለው። የልጆቹን ቃል የሰማው ሙሴ ከእንግዲህ የሐዘኑን ማዕበል መቋቋም አልቻለም። ከልጆቹ ጋር ድምፁን አውጥቶ አለቀሰ። በዚያች ቅጽበት የሙሴ ዓይን ብቻ አልነበረችም ያነባችው፣ ሰማይና ምድርም ከታላቁ ነቢይ ጋር አብረው አለቀሱ። የሙሴ ለቅሶ፣ የሚስቱ ሰቆቃና የልጆቹ እንባ ምድርን አርሶ ሰማይ ደረሰ። በዚያ ጥልቅ የሐዘንና የተስፋ መቁረጥ ማዕበል ውስጥ ዓለም ጸጥ ያለች መሰለ። ድንገት ግን ከሰማያት በላይ የሆነ ከነጎድጓድ የጠለቀ ከሹክሹክታ የለሰለሰ ድምፅ የሙሴን ነፍስ ሰንጥቆት ገባ። ሙሴ ምን ያስለቅሰሃል? ምድርን ስለምትተው ነው ወይንስ ሞትን ፈርተህ? ሙሴም በለቅሶ መካከል ቀና ብሎ አቤቱ ጌታዬ ሆይ ሞትን አልፈራም፣ አንተ ወዳለህበት መምጣትንም አልጠላም። ነገር ግን እነዚህን ሁለት ልጆቼን ለማን ተዋቸዋለሁ ብዬ ነው። የሚስቴ አባቷ ዮቶር ሞቷል፣ ወንድሜ አሮንም አልፏል፣ እኔም እነሆ እየሄድኩ ነው። እነዚህን የዋሆች ለማን ትቻቸው እሄዳለሁ? ሲል የልቡን ስብራት ለፈጣሪው ገለጠ። የፈጣሪ ምላሽ እንደ መዝሙር ነበር። ትዝታን የቀሰቀሰ፣ እምነትን ያደሰ። ሙሴ በተወለድክ ጊዜ እናትህ ዮካብድ የፈርዖንን ጭካኔ ፈርታ በሳጥን ውስጥ አድርጋ በአባይ ወንዝ ላይ በተወች ጊዜ ረስቼሃለሁን? የንጉሡን አፍ ዝም አሰኝቼ በገዛ ጠላትህ ልጅ በተርሙት እቅፍ በፍቅር እንድታደግ አላደረግኩህምን? ለ40 ዓመታት በቤተ መንግሥት ውስጥ ስትኖር የጠበቅኩህ እኔ አይደለሁምን? ከዚያም ትእዛዝ መጣ። አሁን ተነስ፣ በትርህን ያዝና ባሕረ ኤርትራን ምታ አለው የእግዚአብሔር ድምፅ። ሙሴም በሐዘኑ ላይ ሆኖ ታዘዘ። ወደ ባሕሩ ዳርቻ ሄዶ እስራኤልን ነፃ ያወጣችውን ያችኑ በትር አነሳና የባሕሩን ወለል መታው። ባሕሩ ተናወጠ፣ ማዕበሉ ተቆጣ። ከባሕሩ ጥልቅ ውስጥ አንድ ግዙፍ ድንጋይ እየተገለባበጠ ወጣና በሙሴ ፊት ወደቀ። እግዚአብሔርም በድጋሚ ሙሴ ይህንን ድንጋይ ምታው አለው። ሙሴም ድንጋዩን ሲመታው ድንጋዩ ለሁለት ተሰነጠቀ። በውስጡም
በሚያስደንቅ ተአምር አንድ ትንሽዬ ትል ነበረች። በአፏ ለምለም የሳር ቅጠል ይዛለች። በራሷ ቋንቋ ፈጣሪዋን ታመሰግን ነበር። በባህር ውስጥ በድፍን ድንጋይ ውስጥ ሳለው ምግቤን ያልነሳኸኝ፣ እስከዚች ሰዓት ድረስ ያረሳኸኝ እግዚአብሔር ተመስገን ስትል የምትናገር ይመስላል። እግዚአብሔርም ለወዳጁ ለመጨረሻ ጊዜ እንዲህ አለው፣ ሙሴ ተመልከት፣ በጨለማ ባህር ውስጥ በውሃ በሚሸፈን ድፍን ድንጋይ ውስጥ የነበረችውን ይህችን ትል ያልረሳሁ እኔ የሚለምኑኝንና የሚወዱኝን የአንተ ልጆች የምረሳ ይመስልሃልን? በዚያች ቅጽበት የሙሴ የሐዘን እንባ ወደ እምነት እንባነት ተቀየረ። ልቡ በታላቅ መጽናናት ተሞላ። ወደ ቤተሰቡ ተመልሶ የእግዚአብሔርን ድንቅ የተስፋ ቃል ነገራቸው። አትዘኑ፣ አትዘኑ፣ የሁላችንም ፈጣሪ አለላችሁ ብሎ አጽናናቸው። ከዚያም ለመጨረሻ ጊዜ አቅፏቸው ለመጨረሻ ጊዜ ሳማቸውና ከቤቱ ወጣ። በዚህ ጊዜ ልቡ በሐዘን ብቻ ሳይሆን በመለኮታዊ ተስፋም ተሞልቶ ነበር። የልቡን ስብራት በመለኮታዊ ተስፋ ጠግኖ ለመጨረሻ ጊዜ ቤተሰቡን አይቶ ከቤቱ ወጣ። ነቢዩ ሙሴ ኃያሉ የእግዚአብሔር ሰው አሁን ብቸኛ ሆኗል። ፊቱ ጠቁሮ መንገዱ ጠፍቶበት የት እንደሚሄድ ሳያውቅ በምድረ በዳ ይጓዝ ጀመር። እያንዳንዱ እርምጃው የመጨረሻው እንደሆነ ያውቃል። እያንዳንዱ የንፋስ ሽውታ የስንብት ሹክሹክታ መሰለው። በዚህ በብቸኝነት ጉዞ ላይ በሰው የማይዘወተር ስፍራ ላይ አንድ አስገራሚ ነገር ተመለከተ። ሁለት ወጣቶች ፊታቸው በብርሃን የሚያንጸባርቅ በዝምታ መቃብር ሲቆፍሩ አገኛቸው። እነርሱም በሰው አምሳል የተገለጡት ቅዱሳን መላእክት ቅዱስ ገብርኤልና ቅዱስ ሚካኤል ነበሩ። ሙሴ አላወቀም። ወደ እነርሱ ቀርቦ ሰላምታ ሰጣቸው። ይህንን መቃብር ለማን ነው የምትቆፍሩት? ሲል በጉጉት ጠየቃቸው። የወጣቶቹ ምላሽ ልብን የሚነካና ምስጢራዊ ነበር። የእግዚአብሔር ወዳጅ ለሆነ ለአንድ ታላቅ ሰው ነው የምንቆፍረው አሉት። የሙሴ ልብ በደግነት ተሞላ። እርሱም ራሱን የእግዚአብሔር ወዳጅ አድርጎ ይቆጥር ነበርና ለዚህ ክቡር ለሆነ ሰው በሚደረገው ዝግጅት ላይ የራሱን አስተዋጽኦ ማድረግ ፈለገ። ለእግዚአብሔር ወዳጅ ከሆነማ እኔም እናንተን ልርዳችሁ አላቸው። የዋሁ ሙሴ ለራሱ እየተዘጋጀለት ያለውን የመጨረሻ ማረፊያ በገዛ እጆቹ እያመቻቸ መሆኑን ቅንጣት ታህል አልጠረጠረም። ከእነርሱም ጋር ሆኖ መቃብሩን መቆፈር ጀመረ። በመጨረሻም ቆፍረው ሲጨርሱ ከመላእክቱ አንዱ እንዲህ አለው፣ የምንቀብረው ሰው ግዝፈቱና ርዝመቱ ልክ እንዳንተ ነው። ምናልባት መቃብሩ እንዳያጥርበትና እንዳይቸገር እንፈራለን። እባክህ ወደ መቃብሩ ውስጥ ገብተህ አንድ ጊዜ እንለካው አለው። ይህ የመጨረሻው ጥሪ ነበር። የዋሁ ሙሴም ምንም ሳያቅማማ የማያውቀውን ሰው ለመርዳት ባለው ቅንነት ወደ ተቆፈረው መቃብር ውስጥ ሰተት ብሎ ገባ። በዚያም በጨለማውና በጸጥታው ውስጥ መልአከ ሞትን ፊት ለፊት ተገናኘው። መልአኩም በክብር የአንበረም ልጅ ሙሴ ሰላም ላንተ ይሁን አለው። በዚያች ቅጽበት የዓለም የጊዜ አቆጣጠር ለሙሴ ቆመ። የነቢዩ ሙሴ ነፍስ በጸጥታ ከሥጋው ተለየች። ሥጋ የለበሰ ሁሉ የሚጎነጨውን ጽዋ ቀመሰ። መላእክትም በታላቅ ክብር ቀበሩት። መቃብሩንም ማንም እንዳያውቀው ሰወሩት። የምድራዊው ጉዞ ተጠናቀቀ። የመንፈሳዊው ክብር ታሪክ ግን ገና አሁን ተጀመረ። የታላቁ ነቢይ የእግዚአብሔር ወዳጅ የሙሴ ምድራዊ ጉዞ ተጠናቀቀ። ነገር ግን አንድ ታላቅ ምስጢር ጥሎ አልፏል። መቃብሩ የት ነው? ለሺህ ዘመናት ብዙዎች ጠይቀዋል፣ ብዙዎች ፈልገዋል። ነገር ግን እስከ ዛሬ ድረስ የሙሴ መቃብር የት እንደሚገኝ የሚያውቅ አንድም ሰው የለም። በምድረ በዳ ተራሮች ውስጥ ይሁን በሸለቆዎች ጥልቀት ማንም አያውቅም። ለምን ብለን ከጠየቅን ታሪኩ እንደሚነግረን ይህ ድንገታዊ ክስተት ሳይሆን መለኮታዊ ውሳኔ ነው። እግዚአብሔር ራሱ እስራኤላውያን ከፍቅራቸው የተነሳ በሐዘናቸውም ጥልቀት ምክንያት መቃብሩን ወደ ጣዖትነት ቀይረው እንዳያመልኩት ከሰው ዓይን ሰውሮታል። ፍቅራቸው ወደ አምልኮ እንዳይቀየር፣ ክብራቸው በፈጣሪና በፍጡር መካከል ያለውን መስመር እንዳይስት የታላቁ ነቢይ የመጨረሻ ማረፊያ ስፍራ ምስጢር ሆኖ ቀርቷል። የሙሴ አሟሟት ታሪክ ከሞት በላይ ስለሆነው ስለ ሕይወትና እምነት የሚያስተምረን አንድ ታላቅ እውነት አለ። ሞት በሥጋ ለባሽ ሁሉ ላይ የማይቀር የመጨረሻው ቀጠሮ መሆኑን ያስተምረናል። ከፈጣሪ ጋር ፊት ለፊት የተነጋገረው፣ ባህርን የከፈለው፣
መናን ከሰማይ ያወረደው ኃያሉ ሙሴ እንኳን ከዚህ ሕግ አላመለጠም። ይህም የሰው ልጅ በምድር ላይ ያለው ማንነት ጊዜያዊ መሆኑን በግልጽ ያሳያል። ነገር ግን የሙሴ ታሪክ በመቃብር አያበቃም። ሥጋዊ አካሉ ቢቀበርም መንፈሳዊ ክብሩና ቅድስናው ግን ዛሬም ሕያው ነው። ለሕዝቡ ያስተማረው ሕግ፣ ከባርነት ወደ ነጻነት ያደረገው ጉዞ፣ ከሁሉም በላይ ደግሞ የእግዚአብሔር የተስፋ ቃል ከሞት በላይ ሆኖ ለዘላለም ይኖራል። በባሕር ውስጥ በድፍን ድንጋይ ውስጥ የነበረችውን ትል ያልረሳ አምላክ ልጆቹን እንደማይረሳ የገባው ቃል ዛሬም ድረስ በተስፋ ለሚኖሩ ሁሉ የመጽናኛቸው ምንጭ ነው። ስለዚህ የሙሴ ምድራዊ ጉዞ በመቃብር ተጠናቀቀ። መንፈሳዊ ክብሩ ግን ዛሬም ድረስ በታሪክና በእምነት ማኅደሮች ውስጥ በደማቁ ይነገራል። እርሱ የሄደበት መንገድ የሁላችንም መንገድ ነው። ነገር ግን የተወው ታሪክ ከሞት በኋላም ሕይወት እንዳለ የሚያስታውስ ዘላለማዊ ብርሃን ነው። የሊቀ ነቢያት ሙሴ ረድኤት በረከቱ አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።